በዚህ በሀገራዊ ምክክር ሂደት ላይ መጀመሪያ 4000 ነበርን። ከዛ ወደ 500 ተከፈልን። ከ500 ደግሞ ወደ 50 ተከፈልን። ከ50 ደግሞ ወደ 10 ተከፈልን። በዚህ ሂደት ውስጥ እንግዲህ አብረውኝ ካሉ 10 ሰዎች ምሳሌ ተነስቼ ብነሳ በዚህ ሂደት ውስጥ እንግዲህ የተለያየ ከኢትዮጵያ ክልል ውስጥ ያሉ ሰዎች አሉ። ከትግራይ ለምሳሌ ቲዲኤፍ ሰራዊት ውስጥ የነበሩ ሰዎች የቅርብ ጦርነት ላይ የነበሩ ሰዎች አሉ። ከሌላ ክልል ደግሞ በተለያየ ስራ ዘርፍና ኑሮ ላይ ከመንግስትም ከሃይማኖትም ከስራ ማህበረሰብም ከተለያየ ክልሎች የመጡ ሰዎች አሉ። 10ሩን ቡድን በውስጥ እንደ አዳራሽ ደግሞ እንደ 50 ሰው ወስጄ ባየው በዚህ ሂደት ውስጥ የተለያዩ አይነት ሰዎች አሉና ኤግዛክትሊ ብዙ ሰውን ለማካተት ተሞክሯል። ግን 100% እንዲህ ነው ብዬ መናገር አልችልም። ባየኋቸው የ50 እና የ10 ቡድን ላይ በደንብ መታየትና መታወቅም ስላለ አብዛኛው የህብረተሰብ ክፍልን የሚወክሉ ሰዎች አሉ። ከመንግስትም ጨምሮ ባለስልጣናቶችም ጨምሮ ተርታውንም ህዝብ አለ። እንዲሁ ደግሞ አዳራሽ ውስጥና በየቦታው ግቢ ውስጥ ከምናየው ድባብ ደግሞ ውስጥ የቀረ ሰው ያለ አይመስልም። ብዙ አይነት ሰዎችን ታያለህና ኦልሞስት እንትኑ ብዙ አይነት የህብረተሰብ ክፍሎችን አካቷል ማለት ይችላል። እኔ እንደተረዳሁትና እንዳየሁት የተነሱት አጀንዳዎች ላይ ነው። ለምሳሌ የሀገር ግንባታ ንዑስ ቡድን ውስጥ ነው ያለው። ሀገር መገንባት ጋር ሀገር የማን ነው? ሀገር እንዴት ነው የሚገነባው? ሀገርን ስንገነባው ሁሉን አካታች መሆን በልኩ እንዴት ይሁን? ኢትዮጵያዊ ማንነት ምን ላይ ይቁም? መሰል ነገሮች በርካታ ጉዳዮች ተነስቶ እያንዳንዱ ቡድን እየተወያየ ነውና እንግዲህ ከሰው የሚነሳው ሀሳብ በጣም የተለያየ ነው። ለማቀራረብና እንዴት ይሁን የሚል የጋራ ነገር ፍለጋ ላይ በንዑስ ቡድኑ ላይ በጣም አለ። እነዚህ ነገሮች ሳይ አንድም የኢትዮጵያን ማህበረሰብ በቅርበት እንድናውቅ እድል ፈጥሯል። አንዳንድ ቦታ ላይ ለምሳሌ በና የሚባል ብሔረሰብ ከዛ የመጣች አባልናት እውቅና የለንም ለብቻ አላወቀንም መንግስቱ የሚል ጥያቄ ያለን ብላ ስታነሳ ሰማ። ሌላ አካባቢ ደግሞ ድሬዳዋ አካባቢ ገጠር ቀበሌ ያሉ 38 ቀበሌ መንግስት አያውቀንም ይላል። ሌላው ደግሞ ሌላ ያነሳል እና እንዲህ ስታይ እኛ እዚህ መሀል ያለነው ደግሞ ምን አነሳው አለ። ሁሉም የየራሱን እያነሳ ነውና ምን አይነት መንግስት ሁሉን ያቀፈ ምን አይነት ሀገር ሁሉን ያሳታፊ የሆነ ይቋቋም ስትል ሁሉም ዘንድ የሚነሱ ሀሳቦች አሉ። እነዚህ ሀሳቦች በንዑስ ቡድን ላይ እንደምናየው እየተሰበሰበ እያለ በጋራ ወደሚያስማማ ነገር ላይ መጥቶ ሁላችንም የኔ ሀገር የምንለው አይነት ሀገር የመመስረት ሂደት ላይ ትልቅ ስራ በዚህ ደረጃ ከቀጠለ ጅማሮውን ያየነው የተሳተፍንበትን ያየነው በዚህ ደረጃ ወደ ላይ ከሄደልን ብዙ ነገሮችን ሊያመጣ ይችላል። እንደ ተስፋ ምን ከዚህ ያገኘህ ብትለኝ አንድም እማምንበትን ለማስተጋባትና የማምንበትን መሆን አለበት የሚል ከንዑስ ቡድኖች ጋር ሀሳቤን ለማቅረብ እድል ሰጥቶኛል። የሌሎቹን እንዳውቅም እድል ሰጥቶኛል። ያን ብቻ ሳይሆን ሀገርን ስንል ሀገር ምን ላይ ነው የሚቆመው የሚለው ላይ ሁሉም ተሳታፊ እኩል ግንዛቤ አልነበረውም። ነጥቦች እየተነሱ ሀሳብ እንድናዋጣ ሀሳብ እንድንሰጥ በሚደረግባቸው ሂደቶች ላይ ሰው በእነዚህ ኮንሴፕቶች ላይ ያላሰበበት ብዙ ሰው አለ እያልን የምናወራው ምናምን የምንሉ ነገሮች ላይ ግን በሳይንሳዊ መንገድ ለቀረቡ ጥያቄዎች ላይ ስንል ቻሌንጅ የመደረግ ነገር አለ ሰው ዘንድና በሂደት እንዲህ የተሰበሰበ ሲሄድ ለመተዋወቅ ትልቅ እድል ይፈጥራል። መሀል ላይ የሚያግባባንን ነገር ለመረዳት ትልቅ እድል ይፈጥራል። እንደዚሁም ደግሞ ያሉን የኢትዮጵያ ውስጥ የተለያየ ለዘመናት ሲንከባለሉ ተቀምጠው የነበሩ ችግሮችን እንድናውቅና ሀገራዊ የምክክር ኮሚሽኑ ሰብሰብ አድርጎ እንደ ሰነድ ይሄ ሁሉ ለምሳሌ የኛ ቡድን የተወያየንበትን በእያንዳንዱ ጥያቄ ላይ በሰነድ አስፍረን ተፈራርመን እናስረክባለን። የ10 ሰው ቡድኑ ማለት ነው። የዚህ አይነት 400 ሰነድ ይቀርባል ማለት ነው ሀሳብ። ይሄ ለታሪክም ጥናት ይሁን መሬት ላይ ላለው ይጠቅማል። ከዛ ውስጥ ደግሞ እያንዳንዱ የተሰበሰበ የሚያስማማው ሲመጣ መወያየቱ አንድ ነገር ነው። ወደ መሬት የሚውል ከሆነ መጨረሻ ላይ የምንስማማው 100% ችግርን ይቀርፋል ብዬ አላምንም። 20-30% ብዙ ሰው የተስማማበት ነገር ላይ ቆሞ ለውጥ መሻሻል የሚመጣ ከሆነ አንድ ትልቅ እርምጃ ነው እንደ ሀገር። ኢትዮጵያ ውስጥ ያሉ ችግሮች ሁሉ የመንግስትና የተቃዋሚ ብቻ አይደለም። መንግስትም ተቃዋሚም አንዳንድ አክተሮች ናቸው ለኔ። ምክንያቱም 81 ብሔር ብሔረሰቦች ጋር ስትመጣ እያንዳንዱ የሚያነሳቸዋል። ሃይማኖቶች መሀል ስትመጣ አንዱ በአንዱ ላይ የሚያነሳ፣ በጋራ ጉዳይ ላይ የሚያነሳ፣ በሀገር ላይ የሚያነሳ፣ በመብት ጉዳይ ላይ የሚያነሳ እኛ የተቀረነው መንግስትና የሚቃወሙትን ትተን እንኳን
የተቀረኑ ሰዎችን የሚያስማማ የሚያግባባ ነገር ላይ መጥቶ ያ እንዴት መሬት ይዋል የሚል ነገር ከተገኘ በራሱ አንድ ተስፋ ነው። መድረኮች እንዲህ አይነት ስላልነበሩ ማለት ነው። ጉድለቶች ያሉትም አሉት። ምንም ሰጠዋል አንተም ሁላችንም ልንል እንደ ጅማሮ ፖዚቲቭሊ ወስደን የጎደለው ደግሞ በሂደት ከዚህም ልምድም ተሞክሮም ተወስዶ በጊዜ የተሻሻለ እንዲሄድ ማድረግ ያስፈልጋል እና ኢትዮጵያ ውስጥም አይደለም ዓለም ላይ ኤኒ ሲስተም ኤኒ ውይይት ኤኒ ምናምን ፐርፌክት አለ ብዬ አላምንም። ጉድለቶች አሉ። ያው ሳያምኑ የቀሩ ወገኖች አሉ። ለምን አላመኑም ብዬ መተቸት አልችልም። እኔ ግን ቢያንስ ገብቼ 20 ይሁን 50% የምችለውን ማግኘት የምችልበት መድረክ ነው ብዬ በዚህ ሜዳ ውስጥ ማድረግ አለብኝ። ከዚህ በፊት ህገ መንግስት ሲጸድቅ የሆኑ የህብረተሰብ ክፍሎች አናንቀው አጣጥለው ሄዱ። ግን መጨረሻ ለ30 ምናምን ዓመት ዛሬ ድረስ ይዞን ያለው እሱ ነው። በሚቀጥሉት ከዚህ የሚወጣ ነገር እንደታሰበውና እንደተነገረን ወደ መሬት ውሎ የሚተገበር ከሆነ በሚቀጥሉት በርካታ ዓመታት የኢትዮጵያን ጉዳይ የሚበይን ከሆነ 1% ቢሆን የምችለውን መልካም ነገር አድርጌ የምፈልገውን ነገር አንጸባርቄ የሂደቱ አካል እንዲሆን ማድረግ በጣም አስፈላጊ ነው ብዬ ስላመንኩ ነው እየተሳተፍኩ ያለሁት ማለት ነው።